ስንት ብር ከስራችሁ ታውቃላችሁ ትሬዲንግ ላይ? ያው እንደሚታወቀው እንግዲህ ትሬዲንግ ላይ ሁሉም ሰው ይከስራል። ሎስ ወይም ኪሳራ የምንለው እዚህ ኢንዱስትሪ ላይ ሁሉም ሰው ያጋጥመዋል። ፕሮ ሆናችሁ ጀማሪ ሆናችሁ ብዙ አመት ቆያችሁ 20 አመት ቆያችሁ 30 አመት ቆያችሁ ኪሳራ አይቀርም። ዴይ 20 ላይ ደርሰናል ማለት ነው። በፋኖስ ማርኬት የሚዘጋጅላችሁ የ30 ቀን የኢንቨስትመንት የትሬዲንግ እና አጠቃላይ ግንዛቤ ለማስጨበጥ የሆነው ቻሌንጅ ነው ማለት ነው። ዴይ 20 ላይ ደርሰናል ማለት ነው። ስለዚህ አሁንም ወደ ኪሳራ ውስጥ መጣላችሁ። ኪሳራ ትሬዲንግ ላይ ኢኔቪታብል ነው። ይሄ ማለት አይቀርላችሁም። ፕሮ ናችሁ $100 ቢሊዮን እጃችሁ ላይ ኖረ 1 ቢሊዮን ኖረ $10 ብትኖር በሆነ ወይ ኪሳራ አይቀርም ማለት ነው። ነገር ግን ያን ኪሳራ እንዴት ነው የምታስተናግዱት ነው። ለምሳሌ አሁን በበኩሌ በጣም multiple six figures በተለያዩ ታይሞች ከስራ ያውቃለሁ በዶላር ማለት ነው። ስለዚህ እነዚህን ኪሳራዎች ግን እንዴት ነው ማስተናግደው ስል አሁን ያለኝ የትሬዲንግ ሜንታሊቲን ላስረዳችሁ ማለት ነው። ስለዚህ አሁን ለምሳሌ አንድ ትሬድ ወስጄ ወይም የተለያዩ ስትራይክ ላይ ስገባ ወይም ኪሳራዎች ላይ ሲያጋጥመኝ አንደኛ ምንድነው ሜንታል ስቶፕ አለ። ሜንታል ስቶፕ ማለት ኖርማሊ ማርኬት ላይ ስቶፕ ሎስ እንደምትሉት እኔም በራሴ ይሄን ያለ አማውንት ከከሰርኩኝ በኔት ወርዝ ካልኩሌሽን ማለት ነው። ይሄ ማለት የትሬዲንግ ካፒታላችሁ ለሴ $10,000 ነው ካልን የ$10,000 የሆነ አማውንት ከደረሳችሁ ለምሳሌ 8,000 ወይም 20% 30% ሎስ ስትደርሱ አቆማለሁ ማለት ነው። የትኛውም አይነት ትሬድ ልውሰድ ተመልሶ ለምን ቪ ሼፕ አድርጎ ሪቨርስ ያድርግ ችግር የለብኝም ማለት ነው። ያቺን ሜንታል ስቶፕ ከደረስኩኝ በኋላ ምን አደርጋለሁ? ቆም ብዬ አስባለሁ። ለምንድን ነው የከሰርኩት? ምን አይነት ትሬዶች ነው የከሰርኩት? ምን አይነት ነገር ነበር? እይታዬ እንዴት ነበር የሚለውን ኢንትሮስፔክሽን እሄዳለሁ ማለት ነው። ኢንትሮስፔክሽን እንግዲህ በትሬዲንግ በጣም ኢምፖርታንት ነው። ያለ ኢንትሮስፔክሽን ምንም አይነት ትርፍ የለም። ኪሳራዬንም አናላይዝ አድርጌ ለቀጣይ ደግሞ ስከስር የተወሰነ ከሰሬ ግን ትናንት ከከሰርኩት ተምሬ መሄድ አለብኝ የሚለውን ነውና እኔ በዚህ መንገድ ነው ኪሳሮችን ማስተናግደው በኢንትሮስፔክሽን ወይም በመመልከት ማለት ነው። የእናንተ እንዴት ነው? እስቲ ከታች ኮሜንት ላይ ያሳውቁን። ዴይ 21 ላይ ደግሞ አንዳንድ ለምን እንደምንከስር የምናወራበት ይሆናል ማለት ነው። ይመቻችሁ።